ሰላም እንደምናችሁ የዩቲዩብ ቻናል ተከታታዮቼ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁኝ። ዛሬም ደግሞ የእግዚአብሔርን ቃል አብረን እንድንማር ጊዜ ለሰጠን አምላካችን ክብርና ምስጋና ለሱ ይሁን። ከመጀመራችን በፊት ራሳችንን ዝቅ አድርገን እንጸልይ። እግዚአብሔር አምላካችን በሰላም ለዚህ ሰዓት ስላበቃህን ተመስገን። አሁን ቃልን ስንማር አንተ አብረን ሁን፣ መንፈስ ቅዱስ እያስተምረን፣ ኃጢአት በደል መተላለፋችንን ይቅር በል በኢየሱስ ስም አሜን። እንደገና ደግሜ ወደ ፒስ ቢ ስቲል ወደምለው ቻናል ላይ እንኳን ደህና መጣችሁ እላችኋለሁ። እንደገናም ደግሞ ማለት የምፈልገው ምንድነው ይህ ቻናል በሶስት ቋንቋ ነው የሚተላለፈው፣ በእንግሊዝኛ፣ በአማርኛ እና በአፋን ኦሮሞ በሶስት ቋንቋ ነው የሚተላለፈው። ይሁ ሜሴጅ ማለት ነው ወይ ደግሞ ይሁ መልእክት ይቅርታ። እና ለምታውቁት ሰው ሁሉ ይህንን ቋንቋ ለሚችል ለሚሰማ ሁሉ ይህንን የዘላለም ወንጌል ይህ ወንጌል ወደ ዓለም ሁሉ ይሰበካል ለምስክርነትም ከዛ በኋላ መጨረሻ ይሆናል ይላል ማቴዎስ ምዕራፍ 24 ቁጥር 14 ላይ። ስለዚህ ወገኖቼ እኛ ግን ምን ሰማው ምስክር እንዲሆንብን ሳይሆን እንድመሰክርልን ነው፣ በአብ ፊት እንድመሰክርልን ነው። ተለውጠን በዚህ ቃል ተጽናንተን አንድ ቀን በጌታ ፊት ያለ ነቀፋ እንድንቆም ነው። እና ለሌሎችም አካፍሉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ይሄ ቻናል ቢያድግ በደንብ ቢያድግ እንደገናም ደግሞ ለብዙ ነገር ነፍሳት ለመመለስ ብዙ ስራ መስራት ይችላልና ተሳተፉበት እና እንድትተባበሩኝ፣ ከሁሉም በላይ ደግሞ በጸሎታችሁ እንድታግዙኝ። ይሄ የመንፈሳዊ ስራ ነውና የዓለም ስራ አይደለም፣ የመንፈሳዊ ነገር ነውና በዚህም እናንተም ትባረካላችሁ እና ጌታ ባርካችሁ አድራ እላችኋለሁ። ዛሬ ይዤላችሁ ወደ መጣሁት መልእክት ሄዳለሁ። የዛሬ መልእክት ርዕሱ ምንድነው የምለው የአእምሮ መለወጥ ይላል። ሜንታል ትራንስፎርሜሽን ወይ ደግሞ የአእምሮ መለወጥ፣ ያስተሳሰብ ለውጥ፣ የአእምሮ መለወጥ በሮሜ ምዕራፍ 12 ቁጥር 2 ላይ እንደዚህ ይላል። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። በዚህ ጥቅስ ውስጥ እግዚአብሔር ሊያሳስበን የፈለገው አንድ ነገር አለ። የእግዚአብሔርን ፈቃድ ፍጹም የሆነውን የእግዚአብሔርን ፈቃድ እንዴት አድርገን ማወቅ እንደምንችል ፈትነን እንዴት አውቀን በጎና ደስ የሚያሰኝ እግዚአብሔርን ደስ የሚያሰኝ የእግዚአብሔር ፈቃድ ፍጹም የሆነውን እንዴት አድርገን ነው ማወቅ የምንችለው? እግዚአብሔርን ፈቃድ እግዚአብሔርን ደስ የሚያሰኝን ነገር እንዴት አድርገን ነው ማወቅ የምንችለው? መልሱ እዛ ውስጥ አለ። በአእምሯችሁ መታደስ መለወጥ ይላል። ዓለምን ደግሞ አትምሰሉ፣ ዓለምን አትምሰሉ፣ አእምሯችሁ ይለወጥ፣ አእምሯችሁ ይታደስ፣ ያን ጊዜ የእግዚአብሔርን ፈቃድ ለይታችሁ ማወቅ ትችላላችሁ ይላል። አሁን እንግዲህ ጥያቄው እዚህ ጋር ነው። አስተሳሰባችን ከእግዚአብሔር አስተሳሰብ ጋር የማይመሳሰል ከሆነ እንዴት አድርገን ነው የእግዚአብሔርን ፈቃድ ማወቅ የምንችለው? የእግዚአብሔርን ፈቃድ እንዴት አድርገን ነው እግዚአብሔርን ደስ የሚያሰኘውን ነገር እንዴት አድርገን ነው ማወቅ የምንችለው? እና በተለይ በኢሳይያስ ምዕራፍ 58 ከቁጥር 8 እስከ 9 የምናገረው ነገር አለው። ምዕራፍ 58 ቁጥር 8 እስከ ይቅርታ ምዕራፍ 55 መሆን አለበት። ምዕራፍ 55 ቁጥር 8 እስከ 9 እንደዚህ ይላል። ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው ይላል። እና በሮሜ 12:2 ላይ የእግዚአብሔርን ፈቃድና እግዚአብሔርን ደስ የሚያሰኝ ነገር ለይታችሁ እንድታውቁ ከዚህ ዓለም ተለዩ፣ አትምሰሉ ይላል። በአእምሯችሁ መታደስ፣ አእምሯችሁ ይታደስ ይለወጥ ይላል። እና በዚህ ጥቅስ ላይ ግን የምናገኘው ምንድነው?
ሐሳቤን እንደ ሐሳባችሁ አይደለም፣ መንገዴም እንደ መንገዳችሁ አይደለም። መንገዴም ሐሳባችሁም ሰማይ ከምድር ከፍ እንደምል እንደዚያው ነው ከፍ የምለው። ማለት ብዙ 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 ርቀት አለ ማለት ነው በሁለቱ መሃል፣ በእኛና በእግዚአብሔር ሐሳብ መሃል እና በመንገዱና በመንገዳችን መሃል። ስለዚህ እንዴት አድርገን ነው የምናውቀው? ጥያቄው ይሄ ነው። ይሄንን ጥያቄ ሳልመልስ በፊት አንደኛው ከጥቅስ የተወሰደው ኢየሱስ ክርስቶስ ያለው ይሄ ጎልደን ሩል የምንለው ነው። ወንድሜ እንዲያደርግልህ የምትፈልገውን አንተም እንደዛው አድርግለት ይላል ኢየሱስ። ሁለተኛው ደግሞ ቅርብ ጊዜ የተማርኩት ሌላ ደግሞ ፕላቲነም ሩል የሚሉት አለ በእንግሊዝኛ። ፕላቲነም ሩል ደግሞ ምን ይላል? አንድን ነገር ለወንድም አንተ እንደምትፈልገው ሳይሆን እሱ እንደምፈልገው የምፈልገውን ነገር መጀመሪያ ወቅና እሱ የሚያስፈልገውን አድርግለት ይላል። እና ምን ማለት ነው ይሄ? ለምሳሌ አንድን ሰው ጓደኛ ስትይዙ፣ አዲስ ፍቅረኛ ዝም ብላችሁ ነው ስጦታ የምትገዙላት ወይ ደግሞ የምትገዙለት? ዝም ብሎ አይደለም አይደል? መጀመሪያ የዛን ሰው ምንድነው የምፈልገው፣ ምንድነው የምትፈልገው፣ ምንድነው የምወደው፣ ምንድነው የምትወደው ብላችሁ ታጠናላችሁ። የዛን ሰው ባህሪ ወይ ደግሞ ላይክስ ኤንድ ዲስላይክስ የምንለው በእንግሊዝኛ ወይ ደግሞ ቴስትስ ኤንድ ፕሬፈረንስስ፣ ምንድነው የምወዱት የምጠሉትስ ምንድነው ብለን በጥንቃቄ እናጠናለን እንጂ ዝም ብለን ገዝተን አንሰጥም ወይ ደግሞ አንድ ነገር አናረግም ማለት ነው። እንደዛ ነው። እዚህ ጥቅስ ላይ ደግሞ ሌላ ጥቅስ አለ ከዚህ ይሄንን የሚያጠናክር በፊልጵስዩስ 2:4 ላይ ጳውሎስ የምናገረው ነገር አለ። እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ። ለራሱ የሚጠቅመውን ብቻ ሳይሆን ለባልንጀራው የሚጠቅመውን፣ ለባልንጀራዬ ለሌላው ምንድነው የሚጠቅመው ምለውን እንጂ በራስ ወዳድነት እኔ የፈለግኩትን ወይ ደግሞ እኔ ያልኩት ይሆን ወይ ደግሞ እኔ በቃ ይሄ ሰው ይሄን ነገር ይወዳል ወይ ደግሞ እቺ ልጅ ይሄን ነገር ትወዳለች ብሎ ዝም ብሎ በግምት ሳይሆን ጊዜ ወስደን intentionally ወይ ደግሞ ጊዜ ወስደን deliberate የምንለው ነገር ወይ ደግሞ ጊዜ ወስደን አስበንበት ማለት ነው። አትኩረን አስበንበት ማጥናት አለብን የዛን ሰው ባህሪ ምንድነው የምወደው ምንድነው የማይወደው ብለን እና ለዛ ነው ይሄ ፕላቲነም ሩል ጥሩ ነው። ጎልደን ሩል የእግዚአብሔር ቃል ነው። ፕላቲነም ሩልም እዛው የእግዚአብሔር ቃል ነው። ሁለቱም ከመጽሐፍ ቅዱስ የተወሰደ ነው። ዓለም የራሱ አንዳንድ ነገር ያርገው እንጂ ስም ይስጠው እንጂ ከመጽሐፍ ቅዱስ የተወሰደ ነው። ለሰው መልካም ማድረግ ጀነራሊ መልካም ነው። ከመልካም በላይ ደግሞ ሌላ ደግሞ ምንድነው አንድ ነገር ለሰው ልታረጉ ስትፈልጉ ደግሞ የዛን ሰው ጣዕም የዛን ሰው ፍላጎት ማጥናት እጅግ አስፈላጊ ነው። ይሄንን ነው የምናረገው። አሁን ይሄንን ወደ እግዚአብሔር ደግሞ እናምጣው። እስቲ ወደ ቅድሙ ጥቅስ ልመልሳችሁና ቅድም ያነበብነው ሮሜ 2:12 ላይ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ምን እንድታደርጉ? የእግዚአብሔርን ፈቃድ እግዚአብሔርን ደስ የሚያሰኘውን ፈቃዱን ታውቁ ዘንድ ይላል። ስለዚህ እግዚአብሔርን ፈቃድ ለማወቅ ከፈለገን አሁን መልሱ ጋር እየቀረብን ነው። ምን ማድረግ አለብን? እግዚአብሔርን ደስ የሚያሰኝ ነገር ማድረግ ከፈለገን ምን ማድረግ አለብን? የሱን ፈቃድ መመርመር አለብን። የሱን ጣዕም ምንድነው? እግዚአብሔርን የሚወደው እግዚአብሔርን ደስ የሚያሰኝ ምንድነው? ይሄ አምላክ የሚፈልገው ነገር ምንድነው ብለን ማጥናት ያስፈልጋል። የአቤልና የቃይል መስዋዕት ልዩነቱ ትልቁ ልዩነቱ ምኑ ላይ መሰላችሁ? አቤል እግዚአብሔር በዚህ መንገድ እግዚአብሔርን በሚያስደስት መልኩ ነው ያቀረበው። የእግዚአብሔርን ፈቃድና ዓላማ ጠንቅቆ ያውቅ ነበር። በዛ መልኩ ቃየል ግን ያሰበውን ነው። ይሄ ቢሆን ችግር የለውም። በራስ አእምሮ አትደገፍ ይላል አይደል? ምሳሌ 3:5 ነው መሰለኝ። እና በእግዚአብሔር ላይ ተደገፍ። ቃየል ግን በቃ ይሄ ይሆናል ብሎ ብዙም ጊዜ አልወሰደም። እግዚአብሔርን ምንድነው የሚያስደስተው ብሎ የቤት ስራውን አልሰራም ወይ ደግሞ ሪሰርች አላደረገም ማለት ነው። እና እኛም ብዙ ጊዜ በራሳችን መንገድ ይሄ እግዚአብሔር ይሄንን ይወዳል፣ እግዚአብሔር እንደዚህ ያደርጋል ምናምን ብለን የምናደርገው ነገር በእግዚአብሔር ዘንድ ተቀባይነት አይኖርም። ስለዚህ አሁንም ወደ ጥቅሱ እንመለስ። ስለዚህ እንዴት ነው የእግዚአብሔርን ፈቃድ የምናውቀው? የእግዚአብሔርን ፈቃድ የምናውቀው መልሱን በዮሐንስ ምዕራፍ 1 ቁጥር 29 ላይ እናገኛለን።
እነሆ የእግዚአብሔር በግ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔርን በግ behold the lamb of God that taketh away the sins of the world የዓለምን ኃጢአት የሚያስወግድ behold እነሆ ማለት እዩ behold እዩ ክርስቶስን በማየት ነው ስለ ክርስቶስ የምናገሩትን የተቀደሱትን መጻሕፍት በማጥናት ነው ስለ ክርስቶስ የምናገረው ከመጽሐፍ ቅዱስ በላይ የሚያስረዳ የለም መጽሐፍ ቅዱስ ዋነኛው ሶላ ስክሪፕቹራ ምን ወደሞ መጽሐፍ ቅዱስ ጥቅስና በመጽሐፍ ቅዱስ ጥቅስ ላይ የተመሰረተ እግዚአብሔር ቃል ያንን በማጥናት ነው ስለ እግዚአብሔር የምንረዳው ፈቃዱን በዛ ውስጥ አስቀምጦልናል በዚህ በቃሉ ውስጥ አስቀምጦልናል በየጊዜው በየቀኑ ዴይሊ ዲቮሽን ወይ ደግሞ በየቀኑ ከሱ ጋር ጊዜ በማሳለፍ ጊዜ ስፔንድ በማድረግ ወይ ደግሞ በማሳለፍ ነው ስለ እግዚአብሔር የምንማረው የምንረዳው እግዚአብሔር ምንድነው የሚፈልገው ጣዕሙ ምንድነው ፈቃዱ ምንድነው ከኔ የምፈልገው ምንድነው መንገዱ ከመንገድ የራቀ ነው ሐሳቡም ከሐሳብ የራቀ ነው ስለዚህ የሱ ሐሳብ አእምሮ እንዴት ነው የሚያስበው ምለው በዚህ ውስጥ አስቀምጦልናል ልክ አዲስ ፍቅረኛ ስትወዱ ቅድም እንዳልኩኝ ስትወዱ እሷ የምትፈልገው ወይ ደግሞ እሱ የሚፈልገውን ጊዜ አብራችሁ ማሳለፍ አለባችሁ ለመጠናናት እንጂ በርቀት ዝም ብሎ እንደ ሪሞት ኮንትሮል አሁን እዚህ ቁጭ ብለ ቲቪን ጠቅ ታረጋለህ ከዛ በኋላ ይከፍታል እንደዛ አይደለም በሪሞት ኮንትሮል እግዚአብሔርን ማወቅ አይቻልም በሪሞት ኮንትሮል ፍቅረኛህን ለማጥናትም አትችልም አይቻልም አብራችሁ ጊዜ ማሳለፍ አለባችሁ ከተጋባችሁም በኋላ ራሱ ስቲል መጠናናትና መተዋወቁ መቀጠል አለበት ይሄ እንግዲህ ስለ ትዳር ነው እዛው ውስጥ አልገባ ትዳር ትምህርት እሱ ሌላ ጊዜ ነው ግን ምንድነው ትዳር ደግሞ በእኛና በእግዚአብሔር መካከል ያለውን በመለኮታዊና በሰብአዊ ፍጡር መሃል ያለውን ግንኙነት ከትዳር የበለጠ የሚያመላክት ምሳሌ ወይ ደግሞ ተግባር የለም እግዚአብሔር ለሰው ልጅ ሰጠው እና ከእግዚአብሔር ጋር ጊዜ ማሳለፍ በጸሎትና በቃል ጥናት እና ደግሞ በምስጋና በመዝሙር እግዚአብሔር ያደረገውን ሁሉ ጊዜ ማግሮምሮም ሳይሆን ባርኮታችንን መቁጠር ባርኮትህን ቁጥር ዘርዝር በተራ ይላል አንድ መዝሙር እና ወገኖቼ እግዚአብሔርን ፈቃድ የምናውቀው እንዴት ነው ከእሱ ጋር ጊዜ በማሳለፍ በአእምሮአችሁ መታደስ ተለወጡ ይላል እውነተኛ ታድሶ የሚጀምረው በአእምሮ ውስጥ ነው በዚህ ምድር ላይም እንድሳካላችሁ ከፈለጋችሁ ለሰማዩም ገጣሚ እንድትሆኑ ከፈለጋችሁ አእምሮአችን እንዴት እንደምንለወጥ ማጥናት እጅግ አስፈላጊ ነው ይሄም ደግሞ በእንግሊዝኛ by beholding we become changed የሚል አባባል አለ ወደሞ actually it's a law of the mind የአእምሮ ህግ ነው ህግ ማለት ዩኒቨርሳል ሎ ወደሞ ዓለም አቀፋዊ ህግ ማለት ነው ማንንም ሊሽረው የማይችለው የአእምሮ ህግ የሚባል ነገር አለ ማንንም ሳይንቲስት ሊቀይረው የማይችለው by beholding we become changed ማለት በማየት መለወጥ ማለት ነው የምታዩት ነገር ናችሁ እናንተ አእምሮአችሁ የሚያስበው ነገር አእምሮአችሁ ፊት ያለው ነገር ሁሉ ጊዜ ምንድነው ስለ ኢየሱስ ክርስቶስ ነው ወይስ ስለዚህ ምድራዊ ጃንክን ቆሻሻ ነገር ነው ወደዛው ነው የምትለወጡት ወደምታዩት ነው የምትለወጡት ስለዚህ ነው በአእምሮአችሁ መታደስ የአእምሮ መታደስ እጅግ ትልቅ ስራ ነው ሁሉን በሚያስችለኝ በክርስቶስ ሁሉን ይችላል ይላል ጳውሎስ አይደል ፊልጵስዩስ 4:13 ላይ በክርስቶስ ኃይል ሁሉን ይችላል በስጋ አይቻልም መለወጥ በስጋ አይቻልም ግን ያንን ድንጋይ ደግሞ ማንከባለል የማን ስራ ነው የኛ ስራ ነው ነፍስን መዝራት የማን ስራ ነው የሕያው እግዚአብሔር ስራ ነው ያላዛርን ምሳሌ እየወሰድኩ ነኝ ያንን ድንጋይ አንከባለሉ አላቸው ስራ አለን እኛም ማድረግ ያለብን ነገር አለ እኛም ማድረግ ያለብን ነገር አለ በባህሪ ለውጥ ውስጥ በአእምሮ ለውጥ ውስጥ እንጂ እንደፈለገን እየኖርን በምርጫችን because እግዚአብሔር ምርጫችንን እንደማያስገድድ በባለፈው ትምህርታችን ተምረናል አይደል እግዚአብሔር ምርጫችንን ያከብራል ስለዚህ ምርጫው የኛ ነው እግዚአብሔር ደግሞ ኃይል ይሰጠናል በመጨረሻ አንድ መዝሙር ልዘምርላችሁ ወዳለሁ ከበረዶ ነጻለሁ ይላል ፍጹም መሆንን እወዳለሁ ኢየሱስ ለዘላለም በውስጤ እንድትኖር
ጣዖትን ስበር፣ ጠላትን አርቀው፣ እጠበኝ ከበረዶ እነጻለሁ ይላል። በትዕግስት ስጠብቅ ጌታ ኢየሱስ አሁን ና አዲሱን ልብ ፍጠርልኝ፣ ለፈለገ ሁሉ እምቢ አትልም ይላል። እና ይሄ ነው ጸሎታችን አይደል እንደ ወገኖች? እና አብረን እንዘምራለን። ከበረዶ እነጻለሁ። የምትችሉት አብራችሁኝ ዘምሩ። ስንዘምር እግዚአብሔር ይባርከን። ፍጹም መሆንን እወዳለሁ ኢየሱስ፣ ለዘላለም በውስጤ እንድትኖር። ጣዖትን ስበር፣ ጠላትን አርቀው፣ እጠበኝ ከበረዶ እነጻለሁ ከበረዶ ይልቅ፣ እጠበኝ ከበረዶ እነጻለሁ። ኦ ጌታ ከዙፋን ተመልከተኝ፣ ፍጹም መስዋዕትን ለማቅረብ እርዳኝ። ያለኝን ሁሉ ላንተ እሰጣለሁ፣ እጠበኝ ከበረዶ እነጻለሁ ከበረዶ ይልቅ፣ እጠበኝ ከበረዶ እነጻለሁ። እግዚአብሔር ባርካችሁ። በጸሎት እንዝጋው። አምላካችንና አባታችን ስለነበረን ጊዜ ሁሉ እናመሰግናለን። አንተ እውነተኛ አምላክ፣ አእምሮአችንን ለውጥልን ጌታ ሆይ። እኛ ፈቃዳችንን ላንተ እንሰጣለንና አንተ ደግሞ ሕይወታችንን ተቀብለ በመንፈስ ቅዱስ ኃይል አንተን ወደ መምሰል፣ ዓለምን ከመምሰል ይልቅ አንተን ወደ መምሰል እንድናደግ እርዳን። ይህ ቃል በውስጣችን ሰርጾ እንዲገባ እንጸልያለን በጌታ በኢየሱስ ስም አሜን። ጌታ ባርካችሁ።